እግዚአብሔር ለኛ የመዳኛ መንገድ ያዘጋጀልን እግዚአብሔር አብ ክብርና ምስጋና ይግባው። እግዚአብሔር ለሰው ልጆች ያዘጋጀበት መንገድ ትልቁ የመዳኛ መንገድ ልጁ ኢየሱስ ክርስቶስ ነው። በብሉይ ኪዳን ዘመን እንደምታውቁት ዘፍጥረት መጽሐፍ ላይ እግዚአብሔር በኤደን ገነት አዳምና ሔዋንን በሚያኖርበት ሰዓት ላይ ሰይጣን ለሔዋን ያመጣላት ሐሳብ ነው በአይምሮዋ ያስገባው። እግዚአብሔር አትብሉ ያለውን ዕፀ በለስ እንደበሉ ሁላችንም እናውቃለን። በዛ ሰዓት ሞት ያን በበላ ሰዓት ላይ ሞትን ትሞታለህ አለው እግዚአብሔር። ያን በበላ ሰዓት መንፈሳዊ ሞት ሞተ። ያፈርነና ወደ አፈር ትመለሳለህ። እግዚአብሔር አብ ያንን የሰው ልጅ ከኤደን ገነት እንዲባረሩ አደረገ። የሚበለበል ፍላጻ እዛ መላእክቶችን አስቀመጠ። ወደ ዓለም ወጣ። ኃጢአት በዛ ምክንያት ወደ ምድር ገባ። ሞት ገባ። ያንን ሞት ያንን መንከራተት ያንን የዘላለምን ከእግዚአብሔር ጋር የተቋረጠውን ድምጽ የሚቀጥለው በክርስቶስ ኢየሱስ እግዚአብሔር ዳግም ወደኛ ሲመጣ ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው የናዝሬቱ ኢየሱስ የነገስታት ንጉስ የጌቶች ሁሉ ጌታ እሱ አልፋ ነው፣ እሱ ኦሜጋ ነው፣ እሱ መጀመሪያ ነው፣ እሱ መጨረሻ ነው። ሞት ሊይዘው ያልቻለ የሞትን ጣራ ጥፍቶ በሶስተኛው ቀን የተነሳ ይህ ጌታ በሱ በማመን በልባችን በማመን በአፋችን በመስከር የዘላለምን ሕይወት እንቀበላለን እናገኛለን። ስለዚህ ኢየሱስ በማመን የሚገኘው ጽድቅ ሰዎች በተለያየ ስፍራ ለማግኘት ሲደክሙ ሲጥሩ እናያለን። ለድሆች መስጠት መልካም ነው። ነገር ግን ሰዎች ለመዳኛ መንገድ እንደ ጽድቅ የሚቆጥሩት መስጠት ነው። ስለዚህ ወገኖች እላችኋለሁ መዳኛው መንገድ በኢየሱስ ክርስቶስ በማመን ነው። የመዳኛ መንገድ የሚገኘው የኢየሱስ ክርስቶስን ሕይወት በመኖር ነው፣ በማመን ነው፣ በመከተል ነው። ስለዚህ መንፈስ ቅዱስ ፍሬን በማፍራት ነው እንጂ ገዳማትን በመዞር ዝክር በመዘከር ለስዕል በመስገድ ለመላእክቶች ማንገስ አይደለም። አንዴ ነግሶ ለዘላለም የሚኖረው ኢየሱስ ክርስቶስ ብቻ ነው። የመላእክቶች ፈጣሪ እሱ ነው። የማርያም ፈጣሪ እሱ ነው። ከሰዎች ሁሉ በላይ የሆነው ስም እሱ ነው። መጽሐፍ ቅዱስ ሲናገር በፊልጵስዩስ ምዕራፍ 2 ላይ እንደዚህ ይላል፣ ከስሞች ሁሉ በላይ የሆነ ስም ይላል፣ ከሰማይ በታች ሌላ ስም የለምና ይላል። ይህ ስም ጉልበት ያለው ሁሉ ስም ያለው ሁሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይንበረከካል። ልክ ሲሄድ እንዳዩት ሁሉ እንዲሁ ደግሞ ሲመጣ ያዩታል። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ካላችሁበት ከየትኛውም እርግማን፣ ከየትኛውም ጨለማ፣ ከየትኛውም መተት፣ ከየትኛውም ጥንቆላ በናዝሬቱ በጌታ በኢየሱስ ክርስቶስ እንድትወጡ ጸልያለሁ። እናንተ ደጋሚ፣ እናንተ አስማተኛ፣ እናንተ ሟርተኛ፣ እናንተ መተተኛ፣ የምትደግሙ የምታስደግሙ ለንግድና ለተለያየ ለሆቴሎች ለምግብ ቤት ስራ በተለያየ አቅጣጫ ንግድ ላይ የምትሰሩ ሰዎች ወደ መዳኛው መንገድ እንድትመለሱ ወደ ጥፋት መንገድ ከመሄድ ዘንበል እንድትሉ በናዝሬቱ በጌታ በኢየሱስ ወደ ክርስቶስ እጠራችኋለሁ። ተመለሱ። የሄዳችሁበት መንገድ ያለው ወደ ጨለማ ወደ ሲኦል